አንድ ትንሽ እንጀራ እና አንድ ፉት ብለን የምንጨርሳት ወይን በየወሩ ወይም በየሳምንቱ ቤተክርስቲያን ስንሄድ የምናደርገው ይህ ቀላል ድርጊት ዝም ብሎ የሃይማኖት ስርዓት ነው ወይስ የተለመደ የቤተክርስቲያን ፕሮግራም ማሟያ ነው? ብዙዎቻችን ይህን ስርዓት ስንፈጽም ስለ ጸሎት፣ ስለ መዝሙር ወይም ስለ ስብከት የምንጨነቀውን ያክል ለዚህ ማዕድ ትኩረት አንሰጥም ይሆናል። ነገር ግን ከዛሬ 2000 ዓመት በፊት በኢየሩሳሌም ከተማ በአንድ ትንሽዬ ክፍል ውስጥ ይህ ስርዓት ሲመሰረት ሁኔታው ተራ አልነበረም። እዚያ ክፍል ውስጥ የነበረው ድባብ የሞትና የህይወት የደም እና የቃል ኪዳን ክብደት ነበረው። ዛሬ ወደ መሰረቱ እንወዳለን። የታሪክ ብናኙን አራግፈን ወደ መጀመሪያው ሐሙስ ምሽት እንመለሳለን። ኢየሱስ ይህ ሥጋዬ ነው ስል ምን ማለቱ ነበር? ጳውሎስ ያልተገባ ሰው አይበላም ስል ምን ለማለት ፈልጎ ነው? የሚሉትን መሰረታዊ ጥያቄዎችን እንደ እግዚአብሔር ቃል እንፈትሻለን። አብራችሁን ቆዩ። የጌታን እራት ለመረዳት ታሪኩን ከማቴዎስ ወንጌል መጀመር አንችልም። ታሪኩ የሚጀምረው ከዛሬ 3500 ዓመታት በፊት በግብፅ ምድር ነው። ኢየሱስ ከደቀ መዛሙርቶቹ ጋር የተቀመጠው ለተራ እራት አልነበረም። ቀኑ ፋሲካ ነበር። በመጽሐፍ ቅዱስ ምሁራን ዘንድ ይህ ቀን the foundation of biblical theology ተብሎ ይጠራል። የጌታ እራት መሰረቱን የምናገኝበት ከዛው ነው። የአዲስ ኪዳን ምሁራን የሆነው ጆአኪም ጀርማያ the Eucharistic Word of Christ በተሰኘው መጽሐፉ ላይ አንድ ወሳኝ ነጥብ ያነሳል። እንዲህ ይላል፣ የመጨረሻው እራት የፋሲካ እራት መሆኑን ካልተረዳን ኢየሱስ የተናገረውን ቃል ክብደት ፈጽሞ ልንረዳ አንችልም ይለናል። ለምን? ምክንያቱም በፋሲካ ምሽት አይሁዳውያን የሚያደርጉት ነገር ዝም ብሎ ማስታወሻ ወይም ሜንታል ሪክል ብቻ አይደለም። በዕብራይስጥ ዘካሮን የሚባል ቃል አለ። ትርጉሙም ያለፈውን ታሪክ ልክ አሁን እንደ አዲስ እየሆነ እንዳለ አድርጎ መኖር ወይም reliving the past ማለት ነው። በዘጸአት 12 ላይ እንደምናየው በዚያች ዕለት ከሞት ለመትረፍ ብቸኛው መንገድ የበጉ ደም ነበር። በጉ ይታረዳል፣ ደሙ በጉበኑ ይቀባል፣ ሥጋው ይበላል። ልብ በሉ፣ ደሙ በበር ላይ መቀባት ብቻ ሳይሆን የተሰዋውን በግ መብላትም ግዴታ ነበር። ስለዚህ ኢየሱስ በዚያች ምሽት የፋሲካን እንጀራ አንስቶ ይህ ሥጋዬ ነው ስል ደቀ መዛሙርቱ የሚሰሙት መልእክት ግልጽ ነበር። እኔ የፋሲካው በግ ነኝ። ሞት በእናንተ ላይ እንዳይሆን እኔ እየተሰዋው ነው። እናንተ ደግሞ ይህንን መስዋዕት በመብላት ከእኔ ጋር አንድ ትሆኑ ዘንድ ማለቱ ነበር። እስኪ ማቴዎስ 26 27 እስከ 28 እንመልከት። ኢየሱስ ጽዋውን አንስቶ እንዲህ አለ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አለ። እዚህ ጋር ቆም ብለን እንጠይቅ። ኢየሱስ ለምን የአዲስ ኪዳን ደም የሚለው ቃል ተጠቀመ? ታዋቂ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ የማቴዎስን ወንጌል በተረጎመበት ድርሳኑ ሆሚሊ 82 ላይ ይህንን ሲያብራራ እንዲህ ብሎ ይከራከራል። ኢየሱስ ደም እና ኪዳን የሚሉትን ቃላት የተጠቀመው የጥንቱን የእስራኤል ታሪክ ለማስታወስ ነው። ሙሴ መጽሐፉንና ሕዝቡን በደም እንደረጨ ዘጸአት 24፣ አሁንም ደግሞ ክርስቶስ የገዛ ደሙን አፍስሶ ዓለሙን ሁሉ ሊረጭ እና አዲሱን ኪዳን ሊያጸና ነው ይላል። ይህ ማለት የጌታ እራት የቃል ኪዳን ማደሻ ስርዓት ወይም ኮቨናንታል ሪኒዋል ሴርሞኒ ነው ማለት ነው። ብዙ ጊዜ ሰዎች የጌታ እራት ምሳሌ ነው ወይስ እውነት ብለው ይከራከራሉ። ግን ሐዋርያው ጳውሎስ የተጠቀመው ቋንቋ ከዚህ ግርግር ከፍ ያለ ነው። በአንደኛ ቆሮንቶስ 10:16 ላይ ጳውሎስ አንድ ከባድ ጥያቄ ይጠይቃል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ይላል። እዚህ ጋር ኅብረት ለምለው ቃል
ግሪኩ ኮይኒያ ይላል። የአዲስ ኪዳን ምሁር የሆነው ዶክተር ኮርደን ፊ በቆሮንቶስ መልእክት ማብራሪያ ላይ ይህንን ሲገልጽ ቃሉ ተሳትፎ ወይም ፓርቲሲፔሽን ማለት እንደሆነ አጽንኦት ይሰጣል። ይህ ማለት እንጀራውን ስንበላና ወይኑን ስንጠጣ በክርስቶስ ሞት ውስጥ እየተሳተፍን ነው እንጂ ዝም ብለን እያሰብን አይደለም። በዚያ ሰዓት በመንፈስ ዓለም ትልቅ ነገር እየተከናወነ ነው። ለዚህም ነው ቀደምት የቤተ ክርስቲያን አባቶች ለምሳሌ በሁለተኛው መቶ ክፍለ ዘመን የነበረው ጃስቲን ማስትሬይ ይህን እንደ ተራ እንጀራ ወይም እንደ ተራ መጠጥ አንቀበልም ብሎ የተከራከረው። ለጥንቷ ቤተ ክርስቲያን ይህ ማዕድ ከክርስቶስ ጋር አንድ የሚሆኑበት ሕይወታቸውም ከእርሱ ሕይወት ጋር የሚያዋሂዱበት መንፈሳዊ ትስስር ወይም ስፒሪቹዋል ዩኒየን ነበር። ስለዚህ ወደ መጀመሪያው ጥያቄያችን እንመለስ። ይህ ተራ እራት ነው? መጽሐፍ ቅዱስ አይደለም ይላል። ይህ ማዕድ እውነተኛ የፋሲካ በግ የተሰዋበት አዲሱ ኪዳን በደም የጠናበትና እኛ ከክርስቶስ ጋር ኮንያ ሂብረት የምናደርግበት ታላቅ የመለኮት ምስጢር ነው። ነገር ግን ይህ በቤተ ክርስቲያን ውስጥ የጀመረው ቀላልና እጅግ ወሳኝ የሆነ ስርዓት እንዴት ወደ ካቴድራሎች ገባ? እንዴትስ ወደ ወርቅ ጽዋና ወደ ካህናት ብቻ ተለወጠ? ቀደምት አባቶች እንጀራው መድኃኒት ነው ሲሉ ምን ማለታቸው ነበር? በሚቀጥለው ክፍል ከቀላል ማዕድ ወደ አስፈሪ ስርዓት እንዴት ተለወጠን በሚለው ክፍል 2 ትምህርታችን የቤተ ክርስቲያን ታሪክን አስደናቂ ጉዞን እናያለን። እንዳያመልጣችሁ። ሐሳባችሁን ወይም ጥያቄያችሁን ከታች በኮሜንት አስቀምጡ። የደወል ምልክቷን መጫን አትርሱ። ሰላም ለእናንተ ይሁን።